ለምን እዚህ ይዤ እንደመጣሁ አ ታውቃለህ? አላወኩም። ለምን ይመስላል? እንጃ። እኔማ ደስ ያለኝ ነው። ለመጨረሻ ጊዜ ልብስ የገዛው መቼ ነው? ለራስ ቆይቷል። ይሄን አሁን ከገዛው ስንት ጊዜ ሆነ? 6 ወር ይሆናል። 6 ወር። ስንት ብር ገዛ? ትንሹ 500 ብር። ይሄንን አሪፍ ናት። የስራ አሪፍ ነው። የስራ አሪፍ ነው። በቃ ዛሬ አሁን እዚህ ይዤ የመጣው ልብስ ፋን እንድትል ነው። ይሄ የምታየው ከዚህ ሁሉ መርጠህ የፈለግከው መውሰድ ይችላል። እሺ አንደና ቆየሽን። ትዕግስቱ ይባላል። ዛሬ እንግዳ አለኝ። ሰላም ነህ? አለ ጥሩ አድርገን አዘንጠን የምንሄድበት ነገር እስኪ ደግሞ እሷን በአዲስ እንቀይረው አይደል? ይበቃል። እሺ በለኝ። ግድ የለም። ኧረ ከዚህ ደግሞ የምትፈልገው መውሰድ። ወጪ አታስብ። ዛሬ በእኛ ነው አላለ ብላችኋል። ካልከሽ በቃ ስለዚህ አሁን እንምረጥ። የምትፈልገውን ከለር ምረጥ። መጀመሪያ እና ከዛ በኋላ ሳይዝ ምናምን ቼክ እናደርጋለን። እሺ ከዚህ በኋላ አሁን አገር ቤት ስትገባ የሰርግ መስቀል በቃ ጋጭ አድርገህ ደስ ይላል። አመት ይላል። የትልቁ ልጅ ነው ማለት ነው። እውነትም አለ ያ የመጀመሪያ ሰርግ ፎቶ እንትን የፋዘር ሰጥተውት የሱፉ ከገጠር መጥቶ ልብስ የሚገዛበት ብር ነበረኝ። በቃ እሱ ሰጥተው። ባዶ እጅ ደግሞ አይላክም አይደለ? አይላክም። እሱ እዚህ መጥቶ ከገጠር እኮ እዚህ ሲመጡ ያው የሆነ ነገር አድርገህ የራስ አሮጌ ሳትበ ምን ብሎ መስጠት